አንጭልኝ ሰላት ሳነች ወለድክላ ለሷ ነው እንጂ ለኔ ነው እኮ አዳምጡኝ ምንድነው ጅል ለማየት ልጄን አንጭልኝ ሰላት እርሶ ነች ቪዲዮን አይቻለሁ ልጁን ከልክለዋት ብቻዋን ይላኳት እሷ ቀልብ ነው ለምን ነው የሚከለክለው በገዛ ልጅ አሁንም አታገኙ እርሶ ፈልጋ መጣው ነው ጣ የእናት ነገር እናት ነው አረ በዘይነት እናቴ 10 እጅ ትሻላለች ወላሂ በጣም ትሻላለች ከርሶ ጸባይ ከርሶ ባህሪ የደሙን እንደብቃ የሰው ስም ስላጠፋች እሷ ትሻላለች ልጅ ከመረበቅ ነበር ምትገባኮ ማለት በስም አጥፊነት እንዳለ ላሳስራችሁ ይችላል ልጅ ማን አይተነው አይደል ወንድም ምን ጎን ነው ምናምን ምንድነው ወንድም አባቷ ሽምግልና አልገባም የኔ ዘመዶች አልገቡም ወንድሞች አልገቡም አባቴ አልገባም ምንድነው አቅልላ ደፍራ ምንድነው ማቀል ተዳር ላይ እንደዚህ ምንድነው ማከበል አንተ አማቸ ሳትሆን ሚችናራ እርሶ ናቸው እየናቁኝ ያሉት ልጄን ብዬ ነው የመጣሁት ልጄ እኔም ልጄን ብዬ ነው የመጣሁት እኔም ልጄን ብዬ ነው የመጣሁት አቦ የምን ልጅ እናትየውን ሳታከብርና ማክበር ማክበር አይደለም ልጄ እርሶ እንዲ ንግግሮት ራሱ ያስጠላል ዞር በል ሂድ እርሶ እንዲከበሩ መጀመሪያ ማክበር ልመዱ አታክብረኝ አክብራኝም እንዴት አከብሮታለሁ በዚህ ንግግር እንዴት ላክብሮት እንዴ ብዬ እንደምነግራችሁ አላውቅም በጣም እናትየው በጣም ነው ያበሳጩኝ ምክንያቱም የኔና ስትሆን ምን ያህል ተቋሞና ምን ያህል ትችት እንደሚደርስባት እያየሁ ባለቤቴና ሰፈር ታገኝቻለሁ በጣም ነው ስሜታዊ የሆንኩ ያለሁት የእውነት ነው የምላችሁ በጣም ስሜታዊ ሆኛለሁ ምክንያቱም የኔና ስትሆን እናቴ ትክክል እንዳልሆነች የሆነች ነገር እንደሆነች ተዳራችንን እየበጠበጠች እንደሆነች ትናገራላችሁ ዛሬ ግን እውነቱን እናት ነች የሆነ ነገር ነች ምናምን ልክ ነች ምናምን ማንንም እንዲለኝ አልፈልግም ማናችሁም እንድትናገሩኝ አልፈልግም እኔ ልጄን አፍቆኝ ልጄን ማየት የማልችል ከሆነ የሷ እናት ራሱ ተዳራችንን አይፈልጉትም ስለዚህ ነግሬያታለሁ ለባለቤቴም ተዳራችን ውስጥ የሚገባ ሰው አልፈልግም ማንንም ጣልቃ እንዲገባ አልፈልግም እኔ እናቴ ለምን አስወጣኋት ከህይወቴ ለምን ወንድሞቼን ከህይወቴ ያስወጣቸው በቃ የሷም እናት እኔ ህይወቴ ውስጥ እንዲገባ አልፈልግም ቤተሰብ የሚባል ነገር ተዳር ውስጥ እንዲገባ አልፈልግም በጓደኛው ምክንያት ራሷ ባለቤቴ ባመጣችሁ ጓደኛ ምክንያት ከዚህ በፊት ጠል ሲፈጠር ነበር አለመግባባት ሲፈጠር ነበር በቃ በሷ ዙሪያ ባሉ ሰዎች ዙሪያ እየተፈጠረ የነበረ ችግር ነበር በኔ ቤተሰብ ዙሪያ እየተፈጠረ ያለ ችግር ነበር እኔ ደግሜ ተዳሬ እንዲበጠበጥ አልፈልግም መጣላት አልፈልግም ከማንንም ጋር የሆነ እሉስ መጋባት አልፈልግም ይሄ ግን በልጄ ነው የመጡት ልጄ ደግሞ ማለት ለኔ ቀይ መስመር ነው በልጄ ቀልድ አላውቅም አሁንም እኔ እናትየውም ቢሆኑ እኔ ቤተሰብ የማይባል ነገር ብዬ ላስቀይማቸው እችላለሁ በቃ ምክንያቱም ማንንም ጣልቃ እንዲገባ አልፈልግም እነሱንም የሆነ ነገር ስታይ ልጅ የመደበቅ የሆነ ነገር እንደማድረግ በቃ ተዳራችን አለመፈለግ ምናምን ኦፍ ኮርስ በቃ ጥፋቱኛ ጋር ነበር አይደል ያንን ነገር ለማብረድ ያንን ነገር ለመቶ ስንሞክር ሌላ ሶስተኛው ወገን እየገባ የሚበጠበጣን ከሆነ ይሄን ነገር እኔ አልፈልግም በቃ ዋጋ ከፍለን አብረን መኖር ካለብን አብረን መኖር እንችላለን ከባለቤቴ ጋር ማንንም ሰው ተዳራችሁን ግን ገብቶ እኔ ልወሰነላችሁ በዚህ ውጡ በዚህ ግቡ እንዲለኝ ማንንም ሰው አልፈልግምና በጣም ስሜታዊ ሆኜ እኔ መጣው ቤተሰብ ሰላም አላልኳችሁም ብቻ ቀጥታ ወደ ቤታችሁ ሄዳለሁ ልጄን እንዲያሳዩኝ ጠይቃችኋለሁ አግባብ የሌለው ነገር ግን ከተናገሩኝ የእውነት ነው የምላችሁ አስቀይማችኋለሁ እኔ እስከዛሬ ታግሻለሁ ብዙ ነገር እስከዛሬ የሆነ ነገር ሲባል አንተ ጋር ነው ምናምን እኔ እናንተም እንድትናገሩ አልፈልግም ቤተሰብ እናንተ ራሱ እናት እኮ ነች ምናምን እንዲህ ለምን ትላለህ ምናምን እንድትሉኝ አልፈልግም ልጁ ለኔም ልጄ ነው ያባትነት ያው እንግዲህ ያገባ ሰው ነው የሚያውቀውና እኔ ምንም እንትን ማለት አልፈልግም በቃ ከባለቤቴ ጋር የተፈጠረ ችግር ነበር ያንን ስናስተካከል አሁን ደግሞ ሰበብ እየፈጠረ ሁለተኛ ችግር እንዲፈጠርብኝ አልፈልግምና ብቻ ፋሚሊ እኔ እንዴት እንደምላችሁ አላውቅም ቀጥታ ቤታቸው ገባለሁ በስነ ስርዓት ለወራቸው ሞክራለሁ ስርዓት ግን ካልወደደላቸው እናገራለሁ እኔ አሁንም አክብሬ በትዕግስት ነው የመጣሁት ስልክ ስደውልም አያነሱም ሶም ሳስልከባቸው የሆነ የሚመልሱልኝ መልስ የሚያስጠላ መልስ ነው አሁን ግን ትግስቴን ጨርሻለሁ ትግስቴ አልፏል እጄ ጠይቃቸዋለሁ የሆነ ነገር የሚሉኝ ከሆነ ግን የራሴን እርምጃ ወስዳለሁ ቤቶች እዚህ ቤት
እኔ ነኝ። ለምን ነው የማይከፍቱት በሩ? እኔ ነኝ። በሩ በር ሳይከፈት ነው ምን ማለት ነው? እሺ እኔ ምንም ልናገር አይደለም የመጣሁት። አሁንም በስነ ስርዓት አክብሬዎት ነው የመጣሁት። እሺ ምን ማለት ነው? ልጅ የለም። ልጅን ፈልጊ። ከየት ያመጣው? ልጅ የለም እዚህ እኔ ጋር ምን ልጅ ነው አስቀመጠው? ምን ማለት ነው? ትዳራችንን የመበጥበጥ ፍላጎት ነው እንዴ ያሉት? ያንተ ልጅ ለኔም ልጅ ነው እኮ። ልጅ ከሆኑ ለምንድን ነው ልጅን የማያሳዩኝ? በቃ ካሁን ወዲህ በቃ ልጅ ብላ አትምጣ እዚህ። ምን ቀረ? ሞኛ አግኝተህ እዛው ታርቃላ አይደል? እኔ እንድጣላው ታያርጉኝ። እኔ ክፉ ነገር ተናግሬ እንዳስቀይመው ታያርጉኝ። እሺ ልጄን አሳዩኝ። ከዚህ አይበልጥም። ልጄን አሳዩኝ። ልጄን ለምን ነው የማያሳዩኝ? ሞኛ አግኝተህ ታረቅ አይደለም? እንኳን ታረቅ ምንድነው ታግኝታ እዛው ጨረስክ አይደለም? ሽምግልና መላክ አታውቅም አይደል? ሽማግሌ ሳልክ ታረቅ እዛ። በእኛ መታረቅ እርሶ ቅር ይሎታል እንዴ? በቃ የምን ልጅ ቅር ይሎታል ወይ? እኔና እሷ በታረቃችን እርሶ ደስ አላሰኘዎትም? አይ ሽማግሌ መቼ ንቀት ሽማግሌ ላክ። ሽማግሌ መላክ ምን አስፈለገ? በጎን ጨረስን አይደል እንዴ? ዋናው መታረቃችን ነው አይደል? ታረቀን። ስም አጥፍቶ እንደዚህ ብሎ ምን እሷ ስም ስታጠፋ ነበር እንዴ? መታረቅ አለ እንዴ? አንተ ሞኛ አገኘ ምንም ዘር የላትም ሰው የላትም ብለህ ተጫወትባት። ምንም ሁሉም እናቶች አንድ ናቸው እንዴ? አልወጣም። እሺ ልጁን አሳየኝ። እኔ መጨቃጨቅ አልፈልግም። እኔ ካንተ አፍም መካፈት አልፈልግም። ምን ልሰራ መጣ? ቆይ ሁሉም እናቶች ተመሳሳይ ናችሁ እንዴ? አንድ አይነት ናችሁ? የእናት ጥሩ ከሆኑ ልጄን ያሳዩኝ ነበር። እኔን እንትን ብለህ ዝቅ አድርገህ እሷን በጎኝ ሞኛ አግኝተህ እርሶ ምንድን ነው ንገሩኝ። እርሶ ምን ብዬ ነው የደፈርኩት የተናገርኩት? ሌላ ቢቀር ማለት ነው 4 ሽማግሌ ለምን ነው በእኛ በኩል አባት አለን። ሽማግሌ ምን እኮ ምንድን ነው ላገባት ነው እንዴ? ሽማግሌ ምን እኮ ላገባት ነው እንዴ? ዝቅ አድርገህ ምን እሷ ከእናቴ ጋር ስትጣላ ስንቴ ይቅር ብያት የለ እንዴ? ስም ሰጥተህ እሺ እኔ አሁን መጨቃጨቅ አልፈልግም። ልጄን ማየት ነው ማውራትም አልፈልግም። እንዳንተም አይነት ሰው ጋር እሺ ልጄን አሳዩኝ። እኔ ሌላ ነገር ውስጥ እንደገባ አያርጉኝ። ልጅ የለም የምታየው ነገር የለም። እድሜ ልክ እንትን ይላል። ልጄን አሳዩኝ። አሁን እኔ ልጄን አሳዩኝ። የደበቃችሁበት ካለ አሳዩኝ። የለም ልጅ ውጣ። ልጅ ትፈልጋለህ? እሷን ገና ለገና እኔ መምጣቴን አውቀው ጎረቤት ደበቁት ልጄን። እኔ ጠንቋይ ቀላቢ አይደለሁም። እሺ እኮ ልጄን አሳዩኝ። እኔ ከእርሶ ጋር ክፉም ደግም መነጋገር አልፈልግም። ልጅ አላየሁም። ልጁ የኔ ነው እንጂ አንተ አይደለም። የኔና የእሷን እርቅ አይፈልጉም ወይ? እንድንጣላ ነው የሚፈልጉት? ትዳራችንን አይፈልጉም ወይ? ይፋ ከዚህ በላይ ነው ይፋ። በደል ሰው ጠይቆ እሷ የበደለችኝንስ እሱ የራሳችሁ ጉዳይ በቃ የራሳችሁ ጉዳይ ከሆነ እርሶ ካልተመለከቱት ልጃችንን ይስጡን። አላየሁም። ማቀው ነገር የለም። ተዳራችን ማከለ ለምን ይገባሉ? ለምን ይበጠብጡናል? እርሶ መበጥበጥ ባህሪም የለኝም። ካልበጠበጥ ማስታረቅ ልጅ መደበቅ ነው ማለት ነው። እናት ጋር ሄድኩኝ እኔ በክብር የሴት ልጅ እናት ወንድ ቤት ትሄዳለች እንዴ? ለምን አትሄድም? ምን ችግር አለ? ጥፋተኛ ከሆኑ ይሄዳሉ። ዛሬም ነገም ይሄዳሉ። የወንድ ልጅ ቤት እሺ አሁን ልጄን አሳዩኝ። እኔ መጨቃጨቅ አልፈልግም። ሲጀመር እርሶ እንደ አልወጣም። እኔ ልጄን ዛሬ ሳልወስድ አልወጣም በዚህ ቤት። እኔ እዚህ ልጄን ሳልወስድ አልወጣም። አሳዩኝ ልጄን። ጎረቤትም ሳንበጠብጥ አሁን የሚያመጡልኝ ከሆነ ይዛችሁልኝ ነው። ምን ጎን ነው ምናምን ምንድን ነው? ሽምግልና አልገባም። የኔ ዘመዶች አልገቡም፣ ወንድሞች አልገቡም፣ አባቴ አልገባም። ምንድነው ማከበል? ትዳር ላይ እንደዚህ ምንድነው ማከበል? እርሶ ናቸው እየናቁኝ ያሉት። እኔ እየናቁ ያለው ትዳራችሁን ውስጥ እየበጠበጡን ያለው እርሶ ኖት። እኔ እናቴም እንዲህ ተናግረኝ አታውቅም። አሁን እንዲናገሩኝም አልፈልግም። ልትመጣም ቄም ልደርስ አልፈልግም። እኔም መድረስ አልፈልግም። ልጄን ግን ስጡኝ። ከቤቷ ይወጣሉታል። ልጄን ጠይቃት፣ እራሷ ያደረሰችበት ቦታ። ለምንድነው መጥፎ ነገር እንድናገር የሚያደርግ? ጠይቃት እሷን ልጅ። ከዛ ሰደበኝ ብሎ ለማውራት ነው። እኔ አላወራም፣ አውርቼም አላውቅም። እኔ የሚዳፈር እኔም ማያከብር እኔም የሚያቀል እኔ አሁንም እያቀለልኩት አይደለም ልጄን የሚያሳይ ከሆነ ያሳይ። ምንድነው ቤቴ ድረስ ቀጥ ብለህ መጣ። የሰራውን ሰርተህ
እርሶ ስንቴ ቤት አልመጡም እንዴ? የማን ቤት አስታርቃለሁ ብዬ ነው እኔ እኔም ልጄን ብዬ ነው የመጣሁት። እኔም ልጄን ብዬ ነው የመጣሁት። አቦ የምን ልጅ እናትየውን ሳታከብርና ይሄ ማክበር አለማክበር አይደለም። ይሄ እርሶ እንዲ ንግግሮት ራሱ እኮ ያስጠላል። ዞር በል እርሶ እንዲከበሩ መጀመሪያ ማክበር ልመዱ። አክብረኝም እንዴት አከብሮታለሁ? በዚህ ንግግር እንዴት ላክብሮት? ለምንድን ነው እርሶ እንደ ትልቅነቱ የማይከበሩት? ምን አደረኩ እኔ? ትናንትናም እኮ በእኔ ጭንቅላት ውረድ። ትናንትናም ልጄን ለማየት አንጭልኝ ስላት እሷ ነች የወለድክላት ለእሷ ነው እንጂ ለእኔ ነው እኮ። አዳምጡኝ፣ መጀመሪያ ማዳመጥ ልመዱ። አዳምጡ። ትናንትናም ልጄን ይዛ ነገር እኮ ካፋ ያወጣም እኮ አዳምጧ። ትናንትናም ልጄን ለማየት ልጄን አንጭልኝ ስላት እርሶ ነች ቪዲዮን አይቻለሁ ልጁን ከልክለዋት ብቻዋን የላኳት እሷ ቀልብ ነው። ለምን ነው የሚከለክሏት? በገዛ ልጅ አሁንም አታገኙ። እርሷም እኮ አልፈለገችም። አሁንም አልሰጥም። ምንድን ነው የማይሰጡት? በሰው ልጅ ምንድን ነው ሙጥዬ ማለት? ብታመጣው እዚህ ቤት እኔ ደብቋለሁ። አልሰጥም። ግን ዛሬ ግን አላየሁትም። እኔ አላየሁትም። እርሶ ጋር ነው ያለው ልጅ ስጡኝ። ሲጀምር እሷ ለምን ነው የምጠይቀው? እርሷን እኮ ጠይቄ እኔ ምንድን ነው እኔ ወላድኩ እኔ ምንድን ነው የምጠይቀኝ? እሺ ልጄ ለምን ነው የማያሳዩ? ለምን ልጨቃጨቅ ከእርሶ ጋር? ትላንት እውነትም ነው ከልክያታለሁ። ይዛ ልትሄድ የእናቴ አይነት አንድ ቢጤ ናችሁ እንዴ? አንድ አይነት ቢጤ? እሱ የራስ ጉዳይ። የእናት ነገር የእናት ነው። ኧረ በዚህ አይነት እናቴ 10 እጅ ትሻላለች። ወላሂ በጣም ትሻላለች። ከእርሶ ጸባይ ከእርሶ ባህሪ የደሙን ደብቃ የሰው ስም ስላጠፋች እሷ ትሻላለች። ልጅ ከመደበቅ ነበር የምትገባ እኮ ማለት በስም አጥፊነት እንዳለ ላሳስራችሁ እችላለሁ። ልጁ የዋ ስለሆነ ነው እንጂ ዝም ያዋ ያንን ብሎ የዋ አታላይ አሁን ስለሱ ለወራ አይመለከቱትም። በቃ ዝም በል። እርሶም እጆ እንዳለ እያሰብኩ አልወጣም። አሁን አሳዩልኝ። አይፉኝ በክብር ውጣ። ለምን ነው የምወጣው? ልጄን ለምን ነው አሳዩ? አሁንም ልጄን አሳዩ። በክብር ውጣ። አልወጣም። ዞር በል ውጣ። ልጄን ሳያሳዩ ሂድልኝ። ልጄን አሳዩ። ባለበት ፈልግ ሂድና። ምንድን ነው ከኔ ጋር ተባላለህ አንተ ሰውዬ? በክብር እኔ ሰውዬ ይበሉኝ። ልጄን አሳዩ። ልጁን አታይም። ውጣ። አልወጣም። እኔ ልጄን ደግሞ ሳላይ አልወጣም። ምንድን ነው የሚሰሩልኝ? ልጄን አሳዩኝ። ምንድን ነው? አይኔን ሌላም ነገር ይከተላል። ወይኔ ሂድ በክብር ውጣ። እንዳንተ አይነት ሰው ማይችል ማለት እኔ ከእርሶ